ባሚ ጂፒኤስ እና ስለ አገልግሎታችሁ መጠየቅ እችላለሁ? በሚገባ ትችላለህ። የእናንተን ጂፒኤስ ካስገጠምኩኝ በኋላ መኪናዬ ቢሰረቅ እንዴት ነው ማስመለስ የምችለው? በጣም ቀላል ነው። ሌባው መኪና እንደሰረቀ በአፕሊኬሽናችን ወዲያውኑ ስልክህ ላይ የተሰረቀበትን ሰዓትና አቅጣጫ የሚገልጽ አላርም ወዲያውኑ ይደርሳል። ግን ሌባው በከፍተኛ ፍጥነት እየነዳ ከሆነ ፖሊስ እስኪደርስ ድረስ መኪናውን ማስቆም ይቻላል? አዎ ይቻላል። በስልክ ላይ ኢንጂን ኪ የሚለውን ቁልፍ ስትጫን መኪናው ፍጥነቱን ሲቀንስ ሞተሩ ሙሉ ለሙሉ ይቆለፋል። ሌባው በምንም ተአምር እንደገና ሊያስነሳው አይችልም። መኪናው ያለበት ቦታ ምን ያክል ትክክለኛ ነው? ሌባው በጠባብ ጓሮ ውስጥ ወይንም ደግሞ ጋራጅ ውስጥ ቢያስቀምጠው በምን አውቃለሁ? ይሄ የ4G ዘመናዊ ጂፒኤስ ስለሆነ በየ10 ሰከንዱ መረጃውን ያድሳል። መኪናው ያለበትን ትክክለኛ የቤት ቁጥር፣ ሰፈር ስምና የመንገድ አቅጣጫን ሳይቀር በካርታው ላይ በትክክል ያሳያል። አንድ የመጨረሻ ጥያቄ፣ ይህንን መረጃ በቀጥታ ለፖሊስ ማጋራት እችላለሁ? አዎ፣ አፕሊኬሽኑ ላይ ሼር ላይቭ ሎኬሽን የሚለውን በመጫን ለፖሊስ ትክክለኛውን መረጃ ትሰጣለህ። ሌባውን በደቂቃዎች ውስጥ እጅ ከፍንጅ ይያዛል። እሺ፣ ታዲያ የምትጨምሪው ነገር አለ? አዎ፣ ለማንኛውም ጥያቄ ወይም አገልግሎት ባያችን ላይ ባለው ቁጥር በመደወል መረጃ ማግኘት ትችላለህ።